ውድ አድማጮች እንደምን ሰነበታችሁ? ለዛሬ ክፍል 3 የሆነውን የካሊል ጅብራንን ሥራ እንመለከታለን። ምንጫችን የጥበብ መንገድ የተሰኘው መጽሐፍ መሆኑን ስንገልጽ በክብር ነው። ከዚህ እንጀምር። ትሕትና ክፋት ከተሞላባቸው ዓይኖች የሚከልል ጋሻ ነው። ሽማግሌም አለው፣ ስለ ልብሶች ንገረን። እሱም መለሰ፣ ልብሶቻችሁ ከውበታችሁ የሚበዛውን ቢሸፍኑም ውብ ያልሆነውን ነገራችሁን አይሸሽጉም። በልብሶቻችሁ ውስጥ የግል ነገራችሁን የመሰወር ነፃነታችሁን ለማግኘት ብትሹም በውስጣችሁ ግን ልጓምና ሰንሰለት ታገኙባቸዋላችሁ። ገላችሁ ፀሐይና ንፋስ ሊያገኝ የሚችለውን ገላችሁን የበለጠ አጋልጣችሁ ጥቂት ልብስ ብቻ ብትለብሱ አይደለምን? የሕይወትስ እስትንፋስ በፀሐይ ብርሃን ውስጥ አይደለምን? የሕይወት እጅስ ቢሆን በንፋስ ውስጥ አይደለምን? አንዳንዶቻችሁ የለበስናቸውን ልብሶች ያበጀልን የሰሜኑ ንፋስ ነው ትላላችሁ። እኔም አዎን፣ ልብሶቻችሁን ያበጀላችሁ የሰሜኑ ንፋስ ነው እላችኋለሁ። ይሁንና የሽመና ዕቃው ኀፍረት ነው፣ ድርና ማጉም የጅማቶች መላላት ነበር። ሥራውንም ሲያጠናቅቅ በጫካ ውስጥ ሆኖ ይስቃል። ትሕትና ክፋት ከተሞላባቸው ዓይኖች የሚከልል ጋሻ መሆኑንም አትርሱ። ታዲያ ንጹሕ ያልሆኑ ዓይኖች ወይንም ክፉዎች በሌሉበት ትሕትና የአእምሮ ጉድፍና የእግር ብረት እንጂ ሌላ ምንድን ነው? ደግሞም መሬት በባዶ እግራችሁ መርገጥ ደስ እንደሚያሰኛት ነፋስም በፀጉራችሁ ሊጫወትበት እንደሚናፍቅ ትረሳላችሁን? እጆቻችሁን እንዴት መሙላት እንደምትችሉ ካወቃችሁ ምንም የሚጎልባችሁ ነገር የለም። አንድ ነጋዴም አለው፣ ስለ መግዛትና መሸጥ ንገረን። እሱም መለሰለት አለውም፣ መሬት ለእናንተ ፍሬዋን ትሰጣለች። እጆቻችሁን እንዴት መሙላት እንደምትችሉበት ካወቃችሁ ምንም የሚጎላችሁ ነገር የለም። የተትረፈረፈ ነገር አግኝታችሁ የምትጠግቡት የመሬትን ስጦታዎች በመለዋወጥ አይደለምን? ልውውጡ በፍቅር ካልሆነ ግን አንዳንዶቻችሁ ወደ ስስት፣ ሌሎቻችሁ ደግሞ ወደ ረሃብ ከማምራት በስተቀር ምንም አይፈይድም። እናንተ በባህር በማሳና በወይን አበቦች ውስጥ ስትለፉ የምትውሉ ሆይ በገበያ ቦታ ሸማኔዎችን፣ ሸክላ ሰሪዎችንና ቅመማ ቅመም ሰብሳቢዎችን ተመልከቱ። የምድር ጌታ መንፈስ እናንተ ዘንድ መጥቶ ሚዛናችሁን እንዲቀድስላችሁና በተመዘኑ ዋጋዎች ላይ እንድትስማሙ እንዲያደርጋችሁ ለምኑት። በአፈጮሌነታቸው ልፋታችሁን የሚገዙትን ባለጠፍ እጆች ግን በንግድ ልውውጣችሁ ውስጥ እንዲሳተፉ አትፍቀዱላቸው። ለእንዲህ አይነቶቹ ሰዎች እንዲህ ልትሏቸው ይገባችኋል፣ ኑ አብረን ወደ ማሳ እንሂድ፣ ወይም ከወንድሞቻችን ጋር ወደ ባህሩ ሂዱና መረባችሁን ጣሉ። ምክንያቱም መሬትና ባህር ለእኛ ለጋስ የሆኑትን ያህል ለእናንተም ለጋስ ሊሆኑ ይችላሉና። ዘማሪዎች፣ ዘፋኞችና ዋሽንት ነፊዎች ከስጦታዎቻቸው ጋር ወደዚያ ከመጡ ስጦታዎቻቸውን ግዟቸው። እነሱስ ቢሆኑ ፍራፍሬና ዕጣን ለቃሚዎች አይደሉምን? የሚያመጡትስ ነገር ምንም እንኳን ከሕልሞች ቢሰራም የነፍሳችሁ መጎናጸፊያ ምግብ አይደለምን? ደግሞም የገበያውን ቦታ ለቃችሁ ከመሄዳችሁ በፊት ማንም ሰው ባዶ እጁን ወደ መጣበት አለመመለሱን አረጋግጡ። የምድር ጌታ መንፈስስ ምን ኢምንት ብትሆን እያንዳንዷ ፍላጎታችሁ ሳትሟላ በሰላም ንፋስ ውስጥ የሚተኛ ይመስላችኋልን? በሥጋው ታማኝ ቢሆንም በመንፈሱ ሌባ ለሆነ ሰው ምን ፍርድ ትሰጡታላችሁ? በሥጋው ታማኝ ቢሆንም በመንፈሱ ሌባ ለሆነ ሰው ምን ፍርድ ትሰጡታላችሁ? በሥጋው ለሚያርድ በመንፈሱ ግን እርሱ ራሱ ለታረደውስ ምን ቅጣት ትጥሉበታላችሁ? ይህን ጊዜ ከከተማው ዳኞች አንዱ ወደፊት መጥቶ ቆመ። አለውም፣ ስለ ወንጀልና ቅጣት ንገረን። እሱም እንዲህ ሲል መለሰለት፣ በሌሎችም ሆነ በራሳችሁ ላይ ክፉ ሥራ የምትሠሩ መንፈሳችሁ በውኃ ውስጥ ሲዋልል ብቻችሁን ስትሆኑና ጠባቂ ሳይኖራችሁ ሲቀር ነው። ለዚህ ለተሠራው ኃጢአትም በቅዱሳን ደጅ ቆማችሁ ማንም ሳያስተውላችሁ በሩን ማንኳኳትና ለጥቂት ጊዜ መጠበቅ ይገባችኋል። ምክንያቱም ሕሊናችሁ እንደ ውቅያኖስ ሰፊ ነውና ሳይከረከም ለዘላለም ይቆያል። ሕሊና እንደ ሰማዩ ሁሉ ባለክንፎችን ብቻ ከፍ አድርጎ ያነሳል። ሕሊናችሁ እንደ ፀሐይም ጭምር ነው። የፍልፈልን መንገዶች አያውቁም፣ የእፉኝት ጎሬዎችንም
አይፈልጉም። ይሁንና ሕሊናችሁ በውስጣችሁ ብቻውን አይኖርም። በውስጣችሁ ያለው አብዛኛው ክፍል ሰው ቢሆንም የሚበዛው አሁንም ገና ሰው አልሆነም። ነገር ግን ውስጣችሁ የሚነቃበትን ጊዜ ፍለጋ በእንቅልፍ ልቡ በጭጋግ ውስጥ የሚዘዋወር ቅርጸ ቢስ ድንክ ነው። አሁንም መናገር የምፈቅደው በውስጣችሁ ስላለው ሰው ነው። ስለ ወንጀልና ስለ ወንጀለኛ ቅጣትስ የሚያውቀው ያ ሕሊናችሁ ወይንም ጭጋጉ ውስጥ ያለው ድንክ ሳይሆን እሱ ራሱ ውስጣችሁ አይደለምን? ብዙውን ጊዜ ስለ አንድ በደልን የፈጸመ ሰው ስትናገሩ ሰውየው ከእናንተ አንዱ እንዳይደለ ይልቅስ ለእናንተ እንግዳና ወደ ዓለማችሁ ዘው ብሎ የገባ ፍጡር እንደሆነ አድርጋችሁ ስትናገሩ ሰማለሁ። እኔ ግን ቅዱሳንና ጻድቃንም እንኳን ቢሆኑ በእያንዳንዳችሁ ውስጥ ካለው ከሁሉ ከፍ ከሚለው በላይ ወጥተው ሊታዩ እንደማይችሉ ሁሉ ክፉዎችና ደካሞችም በውስጣችሁ ካለው ከሁሉ ዝቅ ከሚለው የበለጠ ዝቅ ብለው ሊወድቁ እንደማይችሉ ነግራችኋለሁ። በተጨማሪም ከጠቅላላው ዛፍ ዕውቀት ውጪ አንዲት ነጠላ ቅጠል ብቻዋን ወደ ቢጫነት እንደማትለወጥ ሁሉ ክፉ አድራጊውም ቢሆን የእናንተ ሁሉ ድብቅ ፍላጎት ሳይኖር ክፉ ሊሰራ አይችልም። ልክ እንደ ሰልፈኛ አንድ ላይ ሆናችሁ ነው ወደ ሕሊናችሁ የምትጓዙት። እናንተ መንገዱና የመንገዱ ተጓዦች ናችሁ። ከመካከላችሁ አንዳችሁ ቁልቁል ስትወድቁ የምትወድቁት ከኋላችሁ ላሉት ከሚንከባለለው ድንጋይ እንዲጠነቀቁ ስትሉ ነው። አዎን፣ የምትወድቁት ከፊታችሁ ላሉትም ነው። ከፊታችሁ ያሉት ፈጣንና ተጠንቅቀው የሚራመዱ ቢሆንም የሚንከባለለውን ድንጋይ ከመንገዱ ላይ ሊያስወግዱት አልተቻላቸውምና ለነሱም ስትሉ ትወድቃላችሁ። ምንም እንኳን ቃሉ ለልቦቻችሁ ቢከብድም ይህን እነግራችኋለሁ። ተገዳዩ ለገዛ ራሱ መግደል ከኃላፊነት አያመልጥም። ተዘራፊውን በመዘረፉ ከተወቃሽነት አይድንም። ጻድቅ የሆነው ሰውም ከክፉ ተግባራት ነፃ አይሆንም። ከደሙ ንጹሕ የሆነውም ወንጀለኛ ካደረጋችሁ አድራጎቶቹ የጸዳ አይደለም። አዎን፣ ብዙውን ጊዜ ጥፋተኛ የተበዳዩ ተጠቂ ነው። እንደዚያም ሆኖ በአብዛኛው ጥፋተኛ ተብሎ የተፈረደበት ላልተፈረደባቸውና ተወቃሽ ያልሆኑትን ሰዎች ቀንበር ተሸካሚ ነው። እናም ንጹሐን ከኃጢአተኛው ደጉንም ከክፉ መለየት አይቻላቸውም። ለምን ብትሉ ጥቁርና ነጭ ክር በአንድነት ልብስ እንደሚሰራባቸው ሁሉ እነዚያም በፀሐይ ፊት አንድ ላይ ይቆማሉና። ጥቁሩ ክር ሲበጠስ ሸማኔው የሚመረምረው ጠቅላላውን ልብስ ነው። የሽመና መሳሪያዎቹንም ሳይቀር ይመረምራል። ከእናንተ ውስጥ ማናችሁም ለባሏ ታማኝ ያልሆነችውን ሚስት ለፍርድ ሊያቀርባት ቢወድ የባሏንም ልብ በሚዛን ይመዝን፣ ነፍሱንም በመለኪያ መሳሪያዎች ይለካ። በዳይን በጅራፍ ሊገርፍ የተነሳም የተበዳዩን መንፈስ ይመርምር። ከእናንተ ውስጥ ማናችሁም ብትሆኑ በጻድቅነት ስም ሌላውን ልትቀጡና በርኩሱ ዛፍ ላይ መጥረቢያ ልታሳርፉ ስትነሳሱ ስሮቹንም ከግምት አስገቡ። አዎን፣ እውነት እውነት እላችኋለሁ የመልካምና የመጥፎ ነገርን የፍሬያማውንና የፍሬ አልባውን ነገሮች በሙሉ በጸጥተኛው የምሬት ልብ ውስጥ በአንድ ላይ ተሳስረው ታገኟቸዋላችሁ። ታዲያ ተገቢውን ፍርድ ለመስጠት የምትሹ እናንተ ዳኞች ሆይ፣ በሥጋው ታማኝ ቢሆንም በመንፈሱ ሌባ ለሆነ ሰው ምን ፍርድ ትሰጡታላችሁ? በሥጋው ለሚያርድ በመንፈሱ ግን እርሱ ራሱ ለታረደውስ ምን ቅጣት ትጥሉበታላችሁ? እናስ በተግባር አታላይና ጨካኝ ቢሆንም እርሱ ራሱ የተጨቆነውንና የተዋረደውንስ እንደምን ትዳኙታላችሁ? ገና ሳይፈረድባቸው ጸጸታቸው ከመጥፎ ድርጊታቸው በእጅጉ በልጦ የተገኘውንስ እንዴት አድርጋችሁ ነው ቅጣት የምትጥሉባቸው? በአግባቡ እያገለገላችሁት የምትገኙት ያ ሕግ በራሱ የሚሰጠው ፍትሐዊ ብይንስ ጸጸት አይደለምን? እንደዚያም ሆኖ በንጹሐን ላይ ጸጸትን ልታሳድሩ ወይም ከጥፋተኞች ልብ ላይ ጸጸትን ነቅላችሁ ልትቃወሙ አይቻላችሁም። ሳይታዘዝ ከተፍ በሚለው ሌሊት ሰዎች ከእንቅልፋቸው ሊነቁና ራሳቸውን አተኩረው ሊመለከቱ ይችላሉ። ታዲያ እናንተ የቀን ደማቅ ብርሃን ባለበት ሁሉንም ድርጊት ካልተመለከታችሁ በስተቀር እንዴት ፍትህን ልታውቁ ይቻላችኋል? አንድ ሰው ይቁምም ይውደቅ የምታውቁትስ በድንክዬ የእሱነቱ ሌሊትና በህሊናው ቀን መካከል በጨለማ ውስጥ ቆሞ የሆነ እንደሆነ ብቻ አይደለምን? ደግሞስ የቤተ መቅደስ የማዕዘን ድንጋይ መሠረት ከታችኛው ድንጋይ የበለጠ ከፍ ያለ ይሆናልን? ውድ አድማጮች፣ ለዛሬ ያዘጋጀውላችሁ ይኸው ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። በቅሎ የጠፋው ኮርቻ ገልጦ ያያል። ወንድዬ ካሳ ነኝ።